ሰላም ጤና ይስጥልኝ። የደም መርጋት ምንድን ነው? ምክንያቶችስ ምንድን ናቸው? የደም መርጋት ካለ የሚያሰጉን ነገሮች ምንድን ናቸው? አስቸጋሪና ውስብስብ ችግሮችስ እንዴት ናቸው? ሕክምናውስ ምን ይመስላል? እንዲሁም ደግሞ የደም መርጋት አለቦትና ይህም መድኃኒት ለረጅም ጊዜ ወሰዱ ተብለዋል? እስከ መጨረሻ ይከታተሉ። ሰላም ጤና ይስጥልኝ። ዶክተር አወቀ እባላለሁ። በዚህ ቻናል ስለ ሕክምና መረጃ እንዲሁም ደግሞ ስለ ማንኛውም የሕክምና አገልግሎት የምንሰጥበት ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እና ሸር በማድረግ ይጀምሩ። ለጤናው የሚጨነቁ ከሆነ ይህን ቻናል ሰብስክራይብ አድርገው የሚለቀቁ ቪዲዮዎችን በየጊዜው እንዲደርሶት ያድርጉ። ዛሬ የደም መርጋት ምንድን ነው የሚለው ልነግራችሁ መጥቻለሁ። እስከ መጨረሻው ከዶክተር አወቀ ጋር ይቆዩ። አስታውሱ፣ ይህ መረጃ የሚደርሳችሁ በሙሉ ለበለጠና ዘርፈ ብዙ መረጃ ማግኘት እንድትችሉ ቻናላችንን ሰብስክራይብ ያድርጉ። እንዲሁም ደግሞ ይጠቅመዋል ለምትሉት ሰው ሸር አድርጉለት። በመጨረሻም ላይክ አድርጎ ይጀምሩ። ሰላም ውድ የዶክተር አወቀ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ደም መርጋት ምን ማለት ነው ላላችሁን ሰዎች ይጠቅማል ያልኩትን መረጃ ይሄው ብለናል። በመጀመሪያ አንድ ሰው በሰውነቱ ውስጥ ከ5 እስከ 7 ሊትር የሚሆን ደም አለው። ደም ፈሳሽ መሳይ የሰውነት ክፍል ሲሆን ያለምንም ማቋረጥ በደም ቱቦ ውስጥ በመላው ሰውነት የሚሽከረከር ወይም ደግሞ የሚዘዋወር ነው። ደም ለሰከንዶች እንቅስቃሴውን ቢያቋርጥ ወደ ጠጣርነት ባህሪ በመቀየር ለሞት ሊዳርግ ይችላል። ምክንያቱም ደግሞ 45% ጠጣር ሲሆን 55% ደግሞ ውሃ ስለሆነ። እንግዲህ ደም መርጋት ስንል ግን በሰውነታችን ውስጥ በሚገኝ በአንድ ወይም ከዚያ በላይ በሆነ ቬን ደም መላሽ ብዙ ጊዜ ይህ ደም መርጋት የሚከሰተው በእግር አካባቢ ነው። ማለትም ይህ ዲቪቲ የምንለው በእግራችን አካባቢ ይከሰታል ማለት ነው። ምክንያቶቹ ምንድን ናቸው ካላችሁ፣ አንደኛ ለረጅም ጊዜ አለመንቀሳቀስ፣ የተለያዩ የጤና ችግሮች፣ ለረጅም ጊዜ መቆም ወይም ደግሞ መቀመጥ። ምልክቶቹስ ምንድን ናቸው? የእግር ማበጥ፣ የእግር ህመም፣ የእግር መቅላት ወይም ደግሞ መጥቆር፣ የእግር መሞቅ ምልክትም ላያሳይ ይችላል። ማንኛውም ሰው ከላይ ያሉትን ምልክቶች ካሉት የጤና ባለሙያ እርዳታና እንክብካቤ ያስፈልገዋል። የረጋው ደም በደም ስር ተጉዞ ወደ ሳምባ የመሄድና ቱቦ ዘግቶ በሳምባ ውስጥ አየርና ፈሳሽ እንድናጠራቅም ምክንያት ሊሆን ይችላል። ይህ ደግሞ አደገኛ የጤና ችግር ነው። ምልክቶቹ የሚከተሉት ናቸው። ድንገተኛ ትንፋሽ ማጠር፣ ፈጣን የልብ ምት፣ ቀለል ያለ ራስ ምታት፣ ደም የቀላቀለበት አክታና ሳል ናቸው። ተጋላጭ የሆኑት እነማን ናቸው? አንደኛ በቤተሰብ ደም የመርጋት አጋጣሚ ያለበት፣ ሁለተኛ ለብዙ ጊዜ የአልጋ ቁራኛ የሆነና ፓራላይዝድ የሆነ ሰው፣ ሶስተኛ ቀዶ ጥገና የተሰራለት ከቀዶ ጥገና በኋላ፣ አራተኛ በእርግዝና ወቅት፣ አምስተኛ በአፍ የሚወሰድ ወሊድ መከላከያ፣ 6 የሚያጤሱ ሰዎች፣ 7 የካንሰር ተጠቂዎች፣ 8ኛ ደግሞ የልብ ችግር ያለባቸው ሰዎች እና በ9ኛ ደረጃ እድሜያቸው ከፍ ያሉ ሰዎች፣ ለረጅም ጊዜ የሚቆሙና የሚቀመጡ ሰዎች ለዲቪቲ ወይም ደግሞ ለደም መርጋት የመጋለጥ እድላቸው ከፍተኛ ነው ማለት ነው።
እንግዲህ ይህን የደም መርጋት በምን እንከላከለው? እንዴትስ እንከላከላለን ካላችሁ ብዙ ሰዓት አለመቀመጥ፣ አለመተኛት፣ አለመቆም፣ የአኗኗር ዘይቤን መቀየር፣ እግርን አለማጣመር፣ ክብደትን መቀነስ፣ አለማጨስ፣ የአካል ብቃት እንቅስቃሴ ማድረግ ፕሪቬንት ከምናደርግባቸው ነገሮች የሚጠቀሱ ናቸው ማለት ነው። ስለዚህ አንድ ሰው የደም መርጋት ካለበት ወይም ደግሞ የደም መርጋት ችግር እንዲመጣ ተጋላጭ ከምንላቸው ነገሮች ውስጥ ካለበት ራሱን ፕሪቬንት ማድረግ መቻል አለበት ማለት ነው። ምክንያቱም ይህ የደም መርጋት በሚኖርበት ጊዜ ለሞት የሚያበቃው ወደ ሳምባ በደም ስር አማካኝነት ወደ ሳምባ ይህ የረጋ ደም ከሄደ የሳምባ ዝውውርን እንዲሁም ደግሞ ስትሮክም ሊያመጣ ይችላል ማለት ነው። ወደ አንጎል ክፍል በደም ስሮች አማካኝነት ይህ የረጋ ደም በመድረስ ስትሮክ በማምጣት እንዲሁም ደግሞ ፑልሞናሪ ኢምቦሊዝም የምንለውን ወደ ሳምባ የረጋ ደም በመግባት የአየር ዝውውርን በመዝጋት ይህ የአተነፋፈስ ስርዓት ወይም ደግሞ የትንፋሽ እጥረት እንዲኖርና ሳምባችን ስራውን በትክክል እንዳይሰራ በማድረግ ለሞት ሊያጋልጠን ይችላል ማለት ነው። ስለዚህ አንድ ሰው የደም መርጋት ካለበት በትክክል ወደ ሕክምና ቦታ በጊዜ በመሄድ በትክክል መታከም ካልቻለ ሂዝ አት ሪስክ ማለት ነው። ስለዚህ ይህ በተለይ ለረጅም ጊዜ የሚቀመጡ ሰዎች፣ ለረጅም ጊዜ አልጋ ቁራኛ የሆኑ ሰዎች፣ የተለያዩ የክሮኒክ ኢልነስ ያለባቸው ሰዎች እንዲሁም ደግሞ የመድማት ችግር አለባቸው የተባሉ ሰዎች ከዚህ በፊት አለባቸው የተባሉ ሰዎች እነዚህ ሰዎች በሙሉ ምን መሆን አለባቸው? እነዚህ ሰዎች በሙሉ ይህን ሕክምና ማግኘት መቻል አለባቸው። ዛር አት ሪስክ ማለት ነው። ስለዚህ ይህን ሕክምና ለማግኘት ወይም ደግሞ ምርመራውን ማድረግ አለባቸው። በተለይ እነዚህን ሁለት ነገሮች ስለሚከሰቱ ማለት ነው። ስለዚህ ዛሬ ስለ ደም መርጋት ነግሬያችኋለሁ። እንግዲህ ብዙዎቻችሁ በጠየቃችሁ መሰረት ስለ ደም መርጋት ስራ አለን ባላችሁት መሰረት ይህንን ቪዲዮ ሰርቼላችኋለሁ ማለት ነው። አይ ቲንክ እንደጠቀማችሁ እርግጠኛ ነኝ። እንዲሁም ደግሞ እስከ መጨረሻው እንደተከታተላችሁት እርግጠኛ ነኝ ማለት ነው። እንግዲህ በዚህ ቻናል ውስጥ የምናስተላልፋቸው መልእክቶች እንደምታውቁት የሕክምና መረጃ መልእክቶች ናቸው። እነዚህ የሕክምና መልእክቶች ደግሞ እስከ መጨረሻው በመከታተል ሁሉንም ያልተረዳችሁት ወይም ደግሞ ያልገባችሁ ጥያቄ ካለ ለመጠየቅ ወይም ደግሞ ኮመንት ሴክሽን ላይ ጻፉልኝ። ይህ ቪዲዮ በተለቀቀ በአንድ ሰዓት በሁለት ሰዓት ውስጥ ለእያንዳንዱ ጥያቄ ምላሽ የሚሰጥ ይሆናል ማለት ነው። ምክንያቱም በዚህ ቻናል ላይ የሚለቀቁት የሕክምና መረጃዎች ናቸው። እኚህ የሕክምና መረጃዎች ደግሞ ለሁሉም ሰው ተደራሽ የሆኑ ዘንድ ከእናንተ የሚጠበቀው ላይክ ማድረግ ብቻ ነው። ላይክ በምታደርጉበት ጊዜ ለብዙዎች ይህ መረጃ ይደርሳል። ይህ መረጃ ደግሞ ለሚጠቅመው ሰው ይሆናል ማለት ነው። ስለዚህ ሁላችሁም ላይክ አድርጉት። ከጠቀማችሁና ከወደዳችሁት ላይክ በማድረግ ቻናሉን ግሮዝ እንዲኖረው ማድረግ ትችላላችሁ ማለት ነው። ዛሬ እንግዲህ ስለ ደም ማነስ በደንብ ነግሬያችኋለሁ። በሚቀጥለው ደግሞ በሌላ ቶፒክ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ይህ ዶክተር አወቀ የሕክምና ቻናል ነው። አመሰግናለሁ። መልካም ጊዜ